እኔ አልተናገርኩም። ይሳቅ ቢገባ ኖሮ ወንድምህ ነበርኩኝ። እሺ ስማ፣ ዛሬ ላመጣ ሴት እኔን ትናገራለህ? አይደለም እንደዚህ ይኸውልህ፣ ይሳቅ ስለ ወንድምነት ምናምን ነገር አይደለም እዚህ ጋር ገባ። ሜሪ ዝም በይ። አይደለም ሜሪ፣ ቆይ ነው እኔና እሱ እንትን እንዳለን ተናገርከኝ እኔን። አዎ ምንድን ነው የምትለው አንተ? ያማል ኧረ በማርያም ደስ አይደለም። ማታቆና ከመጀመሪያውኑ ምን ማለት ነው? ማታቆን ሰው እንዴት ነው እንደዚህ? አመሰግናለሁ ኤርሚ። እኔ ደስ ብሎኝ ላስተዋውቀኝ በጣም ከፈለክ ጓደኝነቱ ይቀራልሽ። ያማል ይቀራል ሲፈልግ ያማል። እኔ እንደ ወንድሜ አስቤ እኮ ነው ላስተዋውቀኝ። የኔ የምለውን ሰው ላስተዋውቅ እኮ ነበር የመጣሁት። እንዲህ ፊትህን ሰብስበት ነው አይደል? ጓደኝነታችሁ ይቀራል አይደለም? ቆይ እኮ አይደለም ስላልተረጋጋ ነው። ስለሷ እነግርሻለሁ። እሺ እሺ እኮ በቃ ይሳቅ እንደዚህ እነግርሻለሁ ስለሷ። እንዴ እንባ አይኑ ላይ እኮ እንባ ቅሯል። እናቱ የት ነው የምታውቂው? ቆይ አያውቅኝም እንዴ ሜሪ? ሲጀመር አንተ ነህ ጓደኞችን ባህሪ ሳታውቅ እዚህ ቦታ ወይ ቀድመህ ለምን አትናገርም ባህሪያቸውን? እንዴ እንዴ ስራ የሌላቸው ጓደኞች ናቸው እንዴ? አንቺ ቆይ ኧረ ሜሪ እንዴ ቢያንስ ስራ የላችሁም። አታውቅኝም፣ አላውቅሽም እኮ ላውቅሽም አልፈልግም። እንደዚህ አይነት ስራ አታውቅኝም ሜሪ። ተረጋጊ አንቺ። ቆይ ሜሪ እያሰደብሽ አይደለም፣ ስራችሁ ነው የሚያሰድባቸው። እንደው አልተናገርኳችሁም። ኧረ አንቺ እንዴ ሜሪ በጣም ነው ረዛ። ኧረ ሜሪ ወንድሽ እንዴ ስራ ታጥናት። ቆይ ስርዓት ያዥ አሊዝም ስርዓት አሊዝም ማናት ቢኮ ሃይ እንዴት ናችሁ? የጃርሚ ፋሚሊዎች እንዴት ናችሁ? በጣም እኛ ዳር እሺ። በነገራችን ላይ ሜሪ ናት ጸጉረ ልውጥ አንዳንዴ ስታዩ ሌላ ነገር እንዳይመስላችሁ። የኤርሚ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ባይዘው የኤርሚ ቤተሰቦች ማለት የኛ ቤተሰቦች ናቸው። የኛ ቤተሰቦች ማለት የኤርሚ ቤተሰቦች ናቸው። በጣም ነው የምንወዳችሁ። እሺ ብዙ ባናሽቃብጥ እንደ ሀሳብ፣ ለማንኛውም እውነቷን ነው። ባናሽቃብጥ እንደ ሀሳብ ግን እውነቷን ነው። ጸጉሯ እንዴት አያችሁ? ስለማንኛውም ዛሬ አራፍ እግዚአብሔር እንደፍሽ ጸጉሯ ያምራል ለማለት ነው። ለማንኛውም ስንት ነው የገዛሽው? ኦኬ እሺ፣ ስጦታ ነው የተሰጣት መሰለኝ። አውጥታበትም አይደለም ግን ዞሮ እሷ እጅ ላይ እስከሆነ ድረስ የራሷ ጸጉር ነው። ምንድነው አትነካኪው ደግሞ ወልቆ ጉድ እንዳታርጊን እዚህ በቃሽ። ያማረነት መስሎት ታውት ጋይስ፣ ያው ይሳቅ ማለት እንደዚህ እንደሆነ ታውቃላችሁ። እሷን እጅን ይቀራል። ለማንኛውም ዛሬ የተገናኘንበትን ሁኔታ እስቲ ለኤርሚ ቤተሰቦች እስቲ ንገሪያቸው። እስቲ የሆነ ነገር ቢያቸው ጋይስ። በጣም ያው ታውቃላችሁ ሰሞኑን በጣም እየተገናኘን ነው ምናምን። ትናንት ቪዲዮ ሰርተን ጨርሰን ምናምን አብረን ራት በላን። በጣም አሪፍ ጊዜ ያሳለፍን፣ ተጫወትን ምናምን። ራት በላን አትበይ፣ ጋበዙኝ በይ እኮ ጋበዛችሁኝ እና እናንተ ያላችሁ ነው ልከፍል ነው ላጥ እና ተስፋ እንደቆረጠ የበላችሁ እሷ ናት። የከፈልነው እኛ ነን። በጣም ነው እንደምትሳደበው። ይቅርታ አቋረጥኳችሁ። ንገሪያቸው ስለተገናኘንበት ዛሬ። ችግር የለም ዛሬም ይደገማል። ብትከፍል እኮ አይገርመኝም። ኤርሚ በከፈለው ደግሞ ጓደኛዬ በከፈለው ምን አገባኝ? ያበደርኩትን እኮ ብር ነው የከፈለው። ሳይመለከተኝ ከእሱ ጋር ጨርስ። እግዚአብሔር ያው እንደዚህ አይነት ጭቅጭቅ ነው እኛ ይናፈቃል ነበር። እንደዚህ አለ። ዛሬ እንግዲህ ያው ማንሳ አብረን ነበር ያሳለፍነው። ደስ የሚል ጊዜ ነበረ። ኤርሚ በጣም የምንወደው ጓደኛችን ነው። መጠፋፋቱ እንዳለ ቢሆንም አሁን ግን አብረን እየተመለስን ነው። አሁን እንግዲህ ዛሬ ኤርሚ አንድ ነገር ይዞልን መጥቷል። ምን እንደሆነ ከራሱ ከኤርሚ ነው ዝም ነገር አለበት። ወዲ ቲማቲም ምናምን አይሰራም እዚህ ጋር። ያው ቆሽጤ የለኝም እኔ ታውቂያለሽ፣ ቆሽጤ የለኝም። ዝም ብዬ ነው ወዬ የምለው፣ ግን ራሱ መጥቶ እንደ ሐሳብ ወዬ ብለን የተሻለ ነው ብዬ አስባለሁ። ግን የኤርሚ ቤተሰቦች በዚህ አጋጣሚ እንደ ሐሳብ ሰብስክራይባችሁን በጣም ቀንሷል። ኤርሚ ቤተሰቦች ምንድነው ቪው ምናምን አንተ ላጥ ያረጋችሁት እንጂ በቃ ባይዘዌ ይሳቅ የሚያወራው ነገር ተቀራኘው። በጣም ቴንኪው። ሰብስክራይቡ በጣም ጨምሯል። በጣም ነው የምናመሰግናችሁ። ይሄ በሌላኛው አማርኛው ነው። ቴንኪው ቬሪ ናይስ። እንዴ ነው የምንተዋወቀው እኛ ሳናወራ ቢሆን። ለማንኛውም በጣም ነው የምናመሰግነው የእውነት ላጥ እንዴ የእንትን ይሄ ሮኬት ሚሳይል ነው ምናምን ራሱ እንደዚህ አያስወነጨፍም። እንዴ ነው ያስወነጨፋችሁት? ይወነጨፍ ብቻ ነው የምታውቀው ማለት ነው። ገባኝ ነው ያ አሁን ያንተ ማቀርቀር ምን ይባላል?
ኤርሚን እንጠብቀው ለማለት ያህል ነው። ሌላ ነገር ምንም እያልኩኝ አይደለም። ማለቴ ብቻችን የምናወራው ነገር አለ። ከዛ በኋላ ከቤተሰቦቻችን ጋር ደግሞ የምናወራው ነገር አለ። ከነሱ የምንደብቀው ነገር የለም፣ ግን አንዳንድ ነገር ይኖራል። ያው ቅር እንዳይላችሁ ደቂቃ አንዳንድ ሰዓት 3 ሰዓትን ብናወራ ያ ስለ ኤርሚ አውርተን አንጠግብም። እውነት ለመናገር ግን እውነት ህይወት እንድስላችሁ ኤርሚ በጣም አዲስ ሰንቲም ልጅ ነው። እግዚአብሔርን በጣም የሚወደድ ባህሪ ነው ያለው። ሰው አክባሪ ነው። ይሄ ያወቀ ነገሮችን እንዳላወቀ አልፎ የሚሄድ ሰው ነው ማለት ጓደኝነትን የሚያበረክተው እንደዚህ አይነት ግንኙነት ሲኖረን ነው። ኤርሚ ብዙ ነገር እያወቀ እኛ መሀል ሲመጣ ምንም የማያውቅ ሰው ነው የሚሆነው። በጣም ጥሩ አቀራረብ ነው ያለው ለኛ። ማንንም ሰው እንትን አይልም ምናምን በደንብ ኖር ደግሞ ያው በነገራችን ላይ ብዙ ነገር እያወቀ ያለችው አንደኔ ጥቁር ዶሮ ወይ ይላል ነው ማለት ብዙ ነገር እያወቀ ምናምን ማለት እንዳላወቀ ነው ጊዜ የሚያደርገው ነው። ኦፍ ኮርስ ብዙ ነገር ያውቃል፣ ግን ነገሮችን ከኛ ጋር ሲሰባሰብ ከሌላ ሰው ጋር የሆነ ሰው አወኩኝ ብሎ ሲናገር ከመሀላችን መልስ የማይሰጠው ኤርሚ ነው። ሁሌ ነው የሚያሳልፈው። ቢኮዝ የሆነ የዛን ሰው ደስታ ለምን ነጥቃለሁ ብሎ ያስባል። ምክንያቱም እውነታ እንዳልሆነ ያወቀ ኤርሚ በፈለገው መንገድ ሊያስረዳው ይችላል፣ ግን የልጁ ደስታ ያ ከሆነ ተውት ምናምን ነው የሚለው። ማለት እንደዚህ አይነት ጓደኛ ከይገኛል በጣም በጣም ያልፋል። እንግዲህ ግን ብዙ ጊዜ ሲያልፍ እንዳያልፈው ነው የምንሰራው። አንዳንዴ ብዙ ጊዜ ሁሌ ማለት ደግሞ ምናምን ይከብዳል። አንዳንዴ ለብ ማድረግ ያስፈልጋል። ማለት ሁሉ ጊዜ ማለፍ ጥሩ አይደለም ብዬ ነው እኔ ያሰብኩት። ሀሳቤን ተረዳችሁኝ አይደል? ዛሬም ይጋብዘናል እንዴ ኤርሚ? ይሄ ዛሬ እንኳን አንተ ክፈል ወይ ነው ከፍላለሁ። ኧረ ዛሬ ጋባዥ እንዴ ከሰው ጋር እቺ ደግሞ ኬስ ነው የሚያውቃት እንዴ ተቀጣለ አንተ ማለት ፍት ሃይ ሰላም እንጂ ምንድነው ኬስ ነው ታውቃት ምን ነው ፊት ዘፈዘፍከት ታውቃታላችሁ ሰላም በላት እንጂ ሰላም አትለኝ ኬት ታውቃችሁ ነው ተናማህ ምን ነው ነኝ ግን አይጥዩ አይደለም ኬት ነው የምትወቁት ምን ነው ነኪኝ እኮ እንትን ሃይ በላቸው ፋሚሊዎች ሃይ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እንግዲህ ዛሬ ነበር የቀጠርኳቸው ቀድሞኝ ደርሰዋል። ምንድነው የሚባለው የሆነ አባባል አለ ለጊዜው ረስቼዋለሁ። ለማንኛውም እና እንግዲህ ምንም ሸዋሽኩት እንዴ መብቴ ነው። ጓደኛዬ ጋር ፈለኩት ማውራት ይችላል። ቀና ሃይ አስተዋውቀን ስሙ ማን ነው? ታውቂያቸው ፍላይ ይባላል። ፍላይ ሜሪ እኔ እንኳን አውቃቸዋለሁ። ሳቅ አንድ ቦታ ተገናኝተናል አይደል? አንድ ቦታ መገናኘት መተዋወቅ አይደለም። ኤኒዌይስ ስላወቅንሽ ደስ ብሎናል። ደስ ብሎናል። ምን ነሽ? አልገባኝም። ምንድነው የእሱ ፊት የተቀየረው? የማን ኧረ ዝም ብሎ ነው። አውቃታለሁ ያለው እኮ ተረጋጋት እኮ አይቻታለሁ ምናምን የሆነ ቦታ ነው ወይ ሰርግ ምናምን ታያት ይችላል። አንድ ቦታ ተገናኝተን ነበር። በቃ በዛ ነው አይደል? እሱ ፊት ጠፋኝ እኮ ኖርማል ነው። በቃ ጀስት ምንድነው አንተ ሰላም ብላችኋል ቤተሰቦች? በነገራችን ላይ ያንተን ቤት ዛሬ እኛ ነው እንክፈተው ብለን በጣም ቆንጆ ነሽ፣ ታምሪያለሽ። አመሰግናለሁ። እኔ ቆንጆ አንቺ በጣም ነው የምታምሪው። በጣም ነው አመሰግናለሁ። ሰላም ብያቸዋለሁ። ያው እኔ በቀጥራችሁም እናንተ ቀድማችሁ የደረሳችሁት እስክትመጣ ቪዲዮን እኛ ከፍተን እንዴት ነሽ? ደህና ነኝ። ቆንጆ ኤርሚ ንገረና ምንድን ነው? ቆየህ ቅድም ነበርኩ አሬ እንዴ ያለ ፊት እኮ ከበደኝ። አሁን መጥቼ ልክ እንትን ልል ነበረ። እውነት ነው ኪሎ በዛብህ ፊት ኪሎ እያዩሽ ነው። ትክክል አልነበረም ፊቱ። አይ በቃ ተው ነው ዝም ብለህ አንድ ቀን ተወቀናል እንጂ የሆነ ነገር እንዳላችሁ ያስታውቃል ማለት ነው። አልገባኝም። ምንም አይደለም ሜሪ ስሚ፣ የቀለድኩ አይደለም ሜሪ ስሚ። ቆይ አንዴ ነው ያፈርምታል። የእውነቴን ነው የማወራህ። ምን ነው በደንብ እንደሚያውቃት ከፊቱ ተረድቻለሁ። የምሬ ነው። ፊቱን ሳወራለች ነው አይደለም ሌላ ነገር ያላቸው ይመስላል ያልከው ምንድን ነው ኤርሚ? ነው ሌላ ነገር ማለት ይኸውልህ፣ አሁን ለምሳሌ ገና ስመጣ እኔን እያየኝ ነበር፣ እሷን እያየት ፊቱን ጥሎት ነበር እኮ የሚያውቃት ስለሆነ እሺ በቃ እንደዚህ ለምን አይተወሬ ነው የምታወሩት? ኦኬ ይሁን እሺ። ነውስ አንተ ደግሞ መረጋጋት አለብህ። አልገባኝም። ምንድን ነው? ሰላም እናቱ የት ነው የሚያውቅሽ? አንድ ቀን ነው የምንታወቀው። እንዴ ምን ሆነ ነው?
ይሳቅ እንዴ ስሙን ማጥዋል ምን ነው ሶሻል ሚዲያ ላይ እንዴ አሁን እሷን ተዋትና ለምንድነው ምንድነው ማለት እኔ ግራ ገባኝ ምን እንደሆነ ዛሬ ለምንድነው ግራ ይገባል ቅር አለ ከጓደኛ ጋር ስለመጣ አይ ቅር አላለኝም እና ታዲያ ፊቴ ልክ አይደለም እውነቱን ነው ቅር ያለ ነገር አለ አይ ሰላም ቤተሰቦች እንግዲህ ዛሬ እኔ እነ ሜሪንም ይሳቅንም ዛሬ ቀጠርኳቸው ያው ከጓደኛዬ ጋር ላስተዋውቃቸው ነበረ ግን ወደዛ አካባቢ ትንሽ ፊቱ አጨለመ እኔ የትኛው አካባቢ አለ አረ ሸመጠጠች ማለት ነው እንደዛ ሲል እኮ በሌላ ነገር አይደለም ይሳቅ ምንድነው ያማል ወይ ነው እንደዚህ ነው እንትን ማለት ቡና አልጠጣልኝ ነው ያማል ይሳቅ ምን ሆነ ነው ፈለገ ያለው ማለት እኔ አላውቃትም እናንተ እሱ ያውቃታል አንተ ያውቃታል እኔ አላውቃትም እሺ እኛን ነው የምታወራው እንደዚህ ሆነ አውራ ለምን ነው በቃ እሱ እኮ ያለ ስሚ በኋላ ላይ ስለዚህ ጉዳይ በኋላ እናወራለን እኮ ነው ለምን አይነግረንም ምንድነው አሁን እኮ ቤተሰቦቻችንን ብናወራ አይሻልም እነሱን ብናወራ ይቅርታ እኔና እናንተ ልታወቅ ነው የመጣሁት እኔ ዛሬ ይዣት የመጣሁት እናንተ ላስተዋውቃችሁ ነው እንዲደብራችሁ አይደለም የመጣሁት እሺ ኦኬ ችግር የለም አይ ከተለከ አይደለም ስለደከመኝ ነው ፀሐይ ነበር ዛሬ ይሳቅ ልክ አይደለም ሲሪየስሊ በዚህ ያህል መሆን አይጠበቅብህም ኤኒዌይስ ኤርሚ ሶሪ ክርስቲያኑ ሁሉም ነገርሽ ነው የሚያምረው አመሰግናለሁ ምርጫ ላይ ጎበዝ ነኝ በጣም አንተ ቆይ ምንድነው አልገባኝም ምንድነው ፊቱን ያይሽ ነው ምን አልገባኝም እግዚአብሔር ትክክል አይደለም እንዴ እንዴት አልናገረም ነው አይደለም ኖ ቅድም ሌላ ነገር ያለህ መሰለኝ ምናምን አልክ ባልወልኩ አዋ ያስመስላል ኖ እኔ እኮ አሁን ጥያቄና ይኸውልህ መጠርጠር የተለያየ እኮ መረጋጋት የለብህም ስለምንም እኮ በኋላ እናወራለን እኮ ብቻችን የምር ብቻችን እናወራለን ተባብለናል እንዴ እኔ እየተቆጣኝ ነው እየተቆጣው አይደለም ይሳካ አይደለም ኖርማሊ ፊት ትክክል አይደለም እንዴ አሁን እዚህ ጋር እኮ ደስ ብሎ ልታወራኝ ነው የሚገባው ጓደኞቹ ጋር ብቻ እኔ እኮ ደስ ብሎኝ ነው እናንተን ላስተዋውቃት የመጣሁት ግን እናንተ ፊት ትክክል አይደለም ነው የኔ ፊት ትክክል ነው የኔ ምንም ይሆነ ሜሪ አንቺ ትክክል ነው ችግር የለውም አይደል የሱ ግን ይኸውልሽ እስካሁን ኢቭን ይኸውልሽ መፍታት ፈልጎ ፊቱ መፍታት ፈልጎ አልቻለም ይሳቅ ነው እኔ ትክክል አይደለም ምንድነው እሺ አይ ቆይ አንተ ከንት ለምን አልሄድም ምን ነው እግዚአብሔርን ይሄ የራስተ እግዚአብሔር ምን አልኩኝ ነኝ አይ በቃ ሜሪ አልገባሽም ገና ስመጣ ይኸውልሽ እያየሁት ነበር አውቀዋለሁ እኮ ይሳቅል አይደል እንዴ ገና ስመጣ እኮ ምናምን ብሎ ሰላም የሚለኝ ሰው ነው ገና ስንመጣ ጀምሮ እኔን እያየኛል ነበር እሷን አይቶ ተኮሳስሯል ቢሆን እንኳን እሷን ሪስፔክት ማድረግ አለበት እንጃ በእናትህ ገባሽ አይደል ምንም ማለት አይ ይሳቅ እግዚአብሔር መናገር አለበት ፈገግ ብለሽ ነው መቀበል ያለብሽ የማታውቂውን ሰው ማለት ነው ሪስፔክት ሊኖር ይችላል አሁን ግን ገና ስንመጣ ከዛ ጀምሮ እያየሁት ነበር እሷም ታዝበዋለች ፊቱን ጥሎታል ምናምን ነገር ተቆጣጥሯል እንዴት ተናገርከኝ እኔ አልተናገርኩም ይሳቅ ቢገባ ኖሮ ወንድምህ ነበርኩኝ እሺ ስማ ዛሬ ላመጣ ሴት እኔን ትናገራለህ አይደለም እንደዚህ ይኸውልህ ይሳቅ ስለ ወንድምነት ምናምን ነገር አይደለም እዚህ ጋር ገባ ሜሪ ዝም በይ አይደለም ሜሪ ቆይ ኖ እኔና እሱ እንትን እንዳለን ተናገርከኝ እኔን አዎ ምንድን ነው የምትለው አንተ ያማል ኧረ በማርያም ደስ አይደለም የምታውቀውና ከመጀመሪያውኑ ምን ማለት ነው ማታውቀውን ሰው እንዴት ነው እንደዚህ አመሰግናለሁ ኤርሚ እኔ ደስ ብሎኝ ላስተዋውቀኝ በጣም ከፈለክ ጓደኝነቱ ይቀራልሽ ያማል ይቀራል ሲፈልግ ያማል እኔ እንደ ወንድሜ አስቤ እኮ ነው ላስተዋውቅ የኔ የምለውን ሰው ላስተዋውቅ እኮ ነበር የመጣሁት እንዲህ ፊትህን ሰብስበት ነው አይደል ጓደኝታችሁ ይቀራል አይደለም ቆይ እኮ አይደለም ስላልተረጋጋ ነው ስለሷ እነግርሻለሁ እሺ እሺ እኮ በቃ ይሳቅ እንደዚህ ምን ነገር እነግርሻለሁ ስለሷ እንዴም በእንባ አይኑ ላይ እኮ እንባ ቅሯል እናት ቤት ነው የምታውቂው ቆይ አያቀኝም እንዴ አልገባሽም ሜሪ የፈለገ ቢያውቃት እኔ ላስተዋውቅሽ መጣሁት አይደል እንዴ ለኔ አይነግረኝም እንዴ ላንቺ እነግርሻለሁ ምናምን ልገና ሌላ ድራማ እኔ በዚህ ልክ አያቀኝም እንዴ ምን ሆኖ ነው በቃ ሶሻል ሚዲያ ላቆላ አንድ ቀን ደግሞ የሆነ ቦታ ተገናኝተናል አለቀ ከዚህ ውጪ አላውቀውም ምን ነው የሆነ ቦታ እያፋጀሻቸው ነው ገብቶሻል ኖ ሜሪ አይደል ማፋጀት አይደለም ቆይ እንዴ እኔ እኮ ስሚ ስለተመቸችኝ አሪፍ ስለሆነች ጸባዋም ስለተመቸኝ ላስተዋውቃችሁ ነው የመጣሁት እኔ ስለተመቸችኝ በቃ እናንተም ትመቻችኋለች ብዬ ነው ያሰብኩት ለገና እናንተ አቃም ደስ አይልም የእውነት ነው እንደኔ ምን አረኩኝ
አልገባኝ እንዴ? ሁላችሁ ምንድነው እኔ ላይ የምትደመድሙት? ኖ አይደለም። ከመምጣቴ በፊት ምንድነው እያወራችሁ የነበረው? ሲጀመር ለምን ነው ፊቱ እንደዛ ዘርዝፎት የጠበቀ? እግዚአብሔርን በጣም ደስ ብሎት በጣም ስላንተ ብዙ ነገር ቪዲዮን ሲለቀቅ ታየዋለህ። ብዙ ነገር ነው እያወራ የነበረው። ሲመጣ ኢሚዲየትሊ ፊቱ ተቀያየረ። እዚህ ጋር ደርሳለች። መጠየቅ አልቻልኩም። አንተ እኩል ነው ያየሁት እኔ አንዴ እና ደስ አይልም። ይሳቅ ደግሞ የሆነ ነገር ባያይ እንደዚህ አይሆንም። አይ የፈለገ ቢሆን የረሳሽው ነገር ካለ አስታውሽ። ኧረ ምንም የረሳሁት ነገር የለም። ምን ነው አይደለም ሜሪ፣ የፈለገ ነገር ቢፈጠር የፈለገ ነገር ቢኖር ይሳቅን ታውቃለህ። እዚህ ጋር እኮ ይገባኛል። እዚህ ጋር ያንተን ህይወት ለመበጥበጥ አይደለም ምናምን ህይወትን እኛ ደስ ነው የሚለን ህይወት ቢኖር ማንነት ቢኖር ማለት በዚህ ስለ በትዳር ውስጥ በምናምን ውስጥ ብትኖር ደስ ይለናል። ግን ጓደኝነት ደግሞ ሌላ መልክ ነው። እኛም ጓደኝነት ትናንት ተሰባስበን እንደ አዲስ መተን ዛሬ ላይ ደግሞ በሴት መጠላት የለብንም። ያን ስለ ሴት ተው እያልኩ ሳይሆን ስንነጋገር አንደርስታንድ ይተደራረግን ብንነጋገር ጥሩ ነው እኮ። አሁን ይሄን ነገር ስልሽ የሆነ በመሀላቸው የፈለገ ነገር ሊኖር ይችላል አይደለ? እዚህ ጋር ሳይሆን እኔና እሱ ከኋላ ሌላ ቦታ ተገናኝተን ምናምን ነገር አይነግረኝም እንዴ? አሁን እዚህ ጋር ፊቱን ዘዝፎ እንዴ ነው ምንም ቢሆን እኮ ጠላትሽ ሲመጣ እኮ ፈገግልሽ ነው ትቀበዩ። ጠላትሽም ቢሆን ማለት እዛ ድረስ ማዳብስ ነገር የለንም። እሱን ነው እኮ ምን ሆነም እንዴ ለጓደኛው ሪስፔክት አለመኖር ነው እንጂ እዚህ ጋር ስሚ እኔ መናቅ ነው ገባሽ? እኔ ጓደኛው ነኝ ገባሽ? እኔ አሁን ጓደኛዬ ነው። እኔ ሞዶን ይወድልኛል። እንደዚህ ልክ አውቀዋለሁ። ለገባህ የሆነ ነገር ባይደብረው ይሳቅ እንደዚህ ድረስ ደርሶ እንባው አቅሮ ነው ሄደው። እንደዚህ ሊሆን አይችልም እኮ። ግን ይኸውልሽ እኔ እሱን አክብሬ ጓደኛዬ ነው። እኔ ሞዶ ይወድልኛል ብዬ ነው እንግዲህ እሷን ይዣት የመጣሁት። ይቅርታ በእናንተ ማለት ነው የሚገባው። አዎ አይደለም ችግር የለውም። በጣም ይቅርታ በጣም እኔና እሱ እንግባባለን። ችግር የለውም። አይ ዞሮ እኮ ይሄ እኮ የምትያየሽው ነገር ነው። አንቺም ያገኝ እሷም እኮ አልገራ ስለገባች ነው። የምታውቂው ነገር ካለ አንቺ እኮ ነገር ያህል የማውቀው ነገር የለም። አንድ የሚያቀያዩ ነገር ምንም ነገር ቢኖርስ ቢያቅስ ስለኔ ምንም ነገር ቢያቅስ ጓደኛው አይደል እንዴ ይዞኝ የመጣው ከኔ በኋላ አስመስሎ አልፎ ማውራት አይችልም ወይ? አንዴ ብሎ እኔ በሌለበት ማውራት አይችልም። ኤግዛክትሊ እንዴ ስሜቱን ወጣ ያረግ እኔ ፊት ሴት ፊት እንዴት ይናገራል? ለኔ አይደለም ተረጋጊ። እነሱ በጣም ከባድ ጓደኝነት ነው ያላቸው እኮ። ተረጋጊ በደንብ ነው የማውቀው እኮ ተረጋጊ። እንደሱ አይባልማ። ለሌላ ጊዜ ለኔ ብቻ አይደለም ለሌላ ጊዜ ልክ አይደለም። ልክ ስላልሆነ እውነቷን ነው እናቱ። አይ ሜሪ እዚህ ጋር ሀቅ አላት እኮ። አንቺ ልክ ነህ። አንቺ ምንም አላልሽም እኮ የእሱ ግን ልክ አይደለም። ኖ እንዴ አይ ኤኒዌይስ ከሱ ጋር እናወራለን። ዞሮ ግን እዚህ ጋር ያሳየው እንትን ደስ አይልም። የፈለገውን ማለት የፈለገ ቂም ሊኖረው ይችላል፣ ወይ ደግሞ ተጋጭቶም ተጣልቶም ሊሆን ይችላል፣ ወይ አጉል ቦታ አይቷት ሊሆን ይችላል። አላቅም ብቻ ያንን ነገር ግን እዚህ ላይ አይደለም ፊቱ ላይ አይደለም እዚህ ጋር ማንጸባረቅ የነበረበት። ኤርሚ ስለማን ነው የምታወራው? ይሳቅ ነው። ይሳቅ ምናሽ ልጅ አይደለም። ይገባኛል። ግን ይኸውልሽ እንዴ እና እንደዚህ አይነት ነገር ማሳለፍ አይችልም ተብሎ እንትን መባል አለበት እንዴ? ስለዚህ ጓደኛህን በእንደዚህ አይነት አጋጣሚ ጓደኝነቱ ይቅር ትለዋለህ? እኔ ይቅር እያልኩት አይደለም ብለዋል። አፌን ሞልተህ ቆሎ አይደለም ንዴት ላይ ነኝ። የፈለኩት እሱ ንዴት እንባ ቀሮ ነው ሄደው እያየሁት ነው እንዴ። ምን ሆነሃል? አይ ዞሮ እናወራዋለን እኮ ግን አንተ ስለፈለክ እሱ ነው አይደለም። እኔ ደስ ብሎኝ አንተ ስትፈልግ የምታወራው አንተ ስትፈልግ ምንድነው? አንተ እንደዛ አይደለም ሜሪ፣ እንደዛ ነው ያልካለ። ደስ ብሎኝ ነበር የመጣሁት እኮ በቃ አላ እኛም ደስ ብሎን ነበር እየጠበቅን የነበረው። ደመከልብ እኮ ነው ያደረገው እንትኑ እንደ የነበረውን ስሜት እንዳለ እኮ ነው ዜሮ ያደረገው። ምናልባት ለአንተ አስቦ ይሆናል። ምናልባት ከዚህ በፊት የሚያውቀው እኮ ያኔ እኮ ያልኩ እሱን እኮ አልካርኩም። ለኔም አስቦ ሊሆን ይችላል። እሷን እኮ ይኸውልሽ የሆነ ቦታ ላይ ሁሌ ሴት ልጅ ጦስ ናት ሜሪ። አቤት በእንደዚህ አይነት መልክ ተዋውቅሻለሁ ብዬ አስቤያለሁ። እኔም እንደዚህ አይነት ነገር እኔም እንደዚህ አይደለም ታውቂያለሽ። አስቤያለሁ አንቺንም እሱንም አስቤ አላውቅም። ደስ ብሎኝ ነበር። እኔ ሳላውቀው ቀርቼ ነው ፊቴን ዘርጽፌ መምጣት እኮ አቅቶኝ አይደለም። ሳላውቀው ቀርቼ አይደለም። ለእሱ ክብር ስላለኝ ስለማከብረው ነው ስለምወደው ነው። እሺ መከባበሩ ላይ ብትቆዩ አይሻልም? ሌላውን አይ በጣም ይቅርታ በዚህ መልኩ ስለተዋወቅን በጣም እሺ። በጣም እንዲህ ባላሽ አታስመስይ ሜሪ። አቤት አታስመስይ። ይቅርታ እኔ ላክሽ እችላለሁ ሶሻል ሚዲያ ላይ አታውቂኝም። አስመስላለሁ አላስመስልም አታውቂም። ከዚህ በላይ ምን ታስመስያለሽ? ማለት እያየሁሽ ነው። ምን አልገባኝም። ወደ ደብሮሽ ነው? አዎ በጣም ጥሩ ይሳቅ ስለደበረው እንደዛ ከሆነ እኔም ሊደብረኝ ነው ማለት ነው። ቢገባችሁ ለጓደኛችሁ ክብር ነበር እንዴ? ምንድነው ማድረግ ትችሉ ነበር? ምን ሆናችሁ ነው ሜሪ? ጋር እዚህ ጋር ቢያንስ አንቺ እንኳን እዚህ ጋር ተረጅ ሜሪ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከዚህ በላይ ልናገርሽ አልችልም፣ ግን አታውቂኝም። ብትናገርኝም አትችይም።
እኮ አታውቂኝም እንጂ ነገርኝ ማለት ነው። ነገር ውስጥ አትግቡ እንዴ ሜሪ አራስልሽ ነው ማጠፋልሽ። ኧረ ቆይ አንቺ ሜሪ ወሬ እንዳታወሪ ከኔ ጋር። ኧረ ሜሪ ደግሞ አንቺ ቢያንስ አንቺ በዚህ ሰዓት እንኳን ከኔ ጋር መቆም ይረዳ። በቃ ጓደኛሞችን ልትፈትኝ ነው እንዴ መጣሽ? ተልኮልሽ ማን ይላክሽ? ምን አለ የሆነ ቦታማ ስለሚያውቅሽ ነው። ይሄው ከማያውቅሽ አንቺም እሱም ችግር የለውም። እኔ እሱ ካወቀኝ እሱ ካመነኝ ችግር የለውም። እናንተ አይመለከተኝም። ምር አንቺ ዓለም አቀፍ ልንገሽ፣ ዓለም አቀፍ ማፊያ ነሽ። ታስታውቂያለሽ። በመጀመሪያ ቀን ሜሪ ማታውቂው ሰው የኔ ያርዝም ብለሽ በከበሬ ተርስ ሜሪ ሲጀመር አንተ ነህ ጓደኞችን ባህሪ ሳታውቅ እዚህ ቦታ ወይ ቀድመህ ወይ ለምን አትናገርም ባህሪያቸውን እንዴ? እንዴ ስራ የሌላቸው ጓደኞች ናቸው እንዴ? አንቺ ቆይ ኧረ ሜሪ እንዴ ቢያንስ ስራ የላችሁም። አታውቂኝም፣ አላውቅሽም እኮ ላውቅሽም አልፈልግም። እንደዚህ አይነት ስራ አታውቂኝም። ሜሪ ተረጋጊ። አንቺ ቆይ እንዴ ሜሪ እያሰደብሽ አይደለም፣ ስራችሁ ነው የሚያሰድባቸው። እንደው አልተናገርኳችሁም። ኧረ አንቺ እንዴ ሜሪ በጣም ነው ረዛ። ኧረ ሜሪ ወንድሽ እንዴ ስራ ታጥናት። ቆይ ስርዓት ያዥ አሊዝም ስርዓት ሜሪ ስላሰደብሽ ነው ላጣሽ ያዥ ተርቲሽ አይደለም አልገባኝም። ቆይ ነው እንዴ ነው በጠበጠ ስርዓት ያዥ ሜሪ አምላጣ ያኔ ላይ በጠበጠ ስርዓት ይናዳ እንዴ ተው እንጂ ምርጫዬን አክብሩልኝ። እናንተ ጠንቅቄ ነው የማውቀው። ኢሳቅ ባይሆን ኖሮ ዛሬ እንደዚህ አልሆንም። ኢሳቅን ታውቀዋለህ። የፈለገ ቢሆን ቆይ አይደለም መነጋገር የለብንም እንዴ ያላየው ነገር ሜሪ። አሁንም እኮ አንቺ ምንም ነገር ሳታውቂ እየፈረድሽ ነው። አንቺ ለበታሽ እንኳን ታቆሻል። ቆይ ተረጋጋ። ጠፈጥፍሻለሁ። ተረጋጉ መጀመሪያ ለምን የምንረጋጋው እንጂ የምንረጋጋው ፋይ እንዴ ምን ቤት ናት? ማን ስለሆነች ነው እሷ እኔ ላይ እጇን ታነሳው? ማን ናት? እውነቷን ነው ሜሪ፣ የምሯ ነው። አንዴ አንቺ ይሳቅ ነው። ቆይ ይሳቅ ተናደደ ብለሽ ነው እንትን አልሽ? እንደፈለክ ወሬ ነው እንዴ? አልገባኝም። ምንድን ነው የተፈጠረው? ምንድን ነው? ምን አውቃለሁ እኮ አሁን አንቺ የምታውቂው ነገር ካለ ነገር እንጂ ነገር ማያውቀው እንዴ? ምንድን ነው? አንድ ቦታ ተገናኝተናል። በቃ እንዴ ምንድን ነው? ልታስመታኝ ነው? እንዳያመጣኸኝ በጣም ነው የሚያስጠላው። እንዴ እኔ ለምንድን ነው ማስመታሽ? እሷ ወይ አሸንፋኝ ወይ መደባደብ ምናምን መምታት አቅቶኝ አይደለም። ለአንተ ክብር ሲባል ነው እንዴ? ምን ማለት ነው? የእሱ ፊት ከዱላ በላይ እሷ ደግሞ ዱላ ጨመረችበት። ማን ናት? ማን ስለሆነች? ለአንተ ክብር ብዬ ነው ዝም ያልኳቸው እንዴ? ይገባኛል። አሁን እንትን ብቻ አይደለም። እኔ አሁን ግራ ገባኝ። ማወራው ራሱ ጠፋኝ። ኖ አይ አንተ ግራ ይግባህ፣ ችግር የለውም። እሱ ያን ያህል እንደዚህ ፊቱ ሊጥልበት የቻለበት ምንም ነገር የለም። እርግጠኛ ነኝ በደንብ እንዴ ነግረኸኛል እኮ ይሳጋ እንደምንመጣ ቢኖር ለምን እመጣለሁ እንዴ? አይ ኖ እኔም እሱም ብዬሽ እኮ ነው አውቃቸዋለሁ ብለሽኛል። ስለዚህ ኖ አይ ችግር የለውም። መውጣት ያለብኝ እኔ ነኝ። በእናንተ መሀል የገባሁት እኔ፣ መውጣት ያለብኝ እኔ። አንተን እንጂ እነሱን ፈልጌ አይደለም የመጣሁት። ለአንተ ክብር ነው ጓደኞች ጋር የመጣሁት። አይ በቃ ችግር የለውም። እኔ ይቅርታ አሁን ግራ አጋባችሁኝ እኮ። እኔ አሁን ደስ ብሎኝ ላስተዋውቃችሁ ነበር የመጣሁት፣ ግን እንዴ ደስ ብሎኝ ተዋውቃችሁ መጥቼማ ፊቱ ዘርግፎ ተቀበለኝ። እሷ ደግሞ በዱላ ሸኘች። በጣም ደስ የሚሉ ጓደኞች፣ በጣም ለሴት ክብር ያላቸው ጓደኞች ምናምን ያሉት በጣም ነው የሚያከብሩ። ለሴት ክብር ሜሪም እኮ ሴት ናት ቢያንስ። ኖ የእሷ ሴት ሆና እንደዚህ ልታረጋችልን በጭራሽ። ማታውቃት ሴት ላይ እጇን ታነሳለች። እንደዚህ አትመስለኝም። ባይዘው ሚዲያ ላይ ሰዓት አይደለም ተረጋጊ። ቆይ ይኸውልሽ እነሱ እኮ ለኔ ዲፌንድ ለማድረግ ነው አይደለማ እኔ ፊት አይደለማ እንዴ ይኸውልሽ አሁን እነሱ ጀስት እንደዛ ትሪት ስላደረጉሽ እኔ ስናገራቸው ነበር አይደለ? አሁን ግን ሄደዋል። ታያቸው ዞሮ የሆነ ሚስ አንደርስታንዲንግ አለ በመሀላችሁ። ያ ሚስ አንደርስታንዲንግ እንግዲህ አሁን አንቺ እንደጠየቁሽ ምንም ነገር የለም። ምንም እኔ አናግረዋለሁ ያለ ምንም ምክንያት። እንደዛ ከሆነ ግን እኔ ከሱ ጋር እጣላለሁ እና ለማንኛውም ይኸውልሽ አንድ ነገር ልንገርህ፣ አንድ ነገር ስማኝ። የምትኖረው ከኔ ጋር የተዋደድ ነው። እኔና አንቺ እነሱ ምን አገባቸው? እኔና አንተ ለተዋደድ ማን ነው እሱ ፊት የትም ይወቀኝ የሱ ያ ካወቀኝ ራሱ እሱ የትላንትና ባህሪ ነው እኮ። ማናት እሷ እኔ ላይ እጄ የምታነሳው ማናት? አይደለም ይከታው እነሱ አረጋግባባት ነው የሚለው ማስበው እንደሱ አይደለም። አንተን አክብሬ እንጂ እሱ ማንነቱን ማን እንደሆነ በደንብ ጠንቅቄ ማቅሰው ነኝ። ኢቭን እሷን ራሱ ምን እንዳረገች ደግሞ እኔ ደግሞ ምን ማድረግ እንደምችል ፍሌ ነኝ። አታውቀኝም። ቆይ ፍሌ ተራጋ ሲጀመር ከዚህ በኋላ ከነሱ ጋር ነው ከኔ ጋር ነው እንዴ? እኛ እኔ እናንተ ቆይ ረጅም ያክ ነው የምናስበው አይደል? አዎ እኮ እንደነዚህ አይነት ጓደኞች ይዘን ነው እኔ እናንተ ትዳር የምናረገው። ከነዚህ አይነት ጓደኞች ጋር ሆነ እኔን እየመጣች ስትደበድብ እኔን እየመጣ ፊቱ ሲነሳ ከዛስ እኔ ካንተ ጋር ልኖር ፍሌውርሽ አረ ለመጀመሪያ አዳምጪኝ። ተረጋጋው። እነሱ ፊት አክብሬ ተረጋጋው እንዴ። አንተ ነው መናገር የምችለው። አንተ ነህ ይሄኔ ሰው ገባኝ። በመሀላችሁ ነኝ አንቺ አልገባህም በጭራሽ። አሁንም ወይ እነሱን ወይ እኔን ትመርጣለህ። አካል ረጅም አዎ እንዴ የለውም አይደለም። በቃ ማንም ሰው ከጓደኛው ጋር አይኖርም። እኔም ካንተ ጋር እንትን አለቀ። ከኔ ጋር የምትኖር ከሆነ እኔን ትመርጣለህ። ማናት እሷ ቆመ የምታስመታኝ በሴት እንዴ? ማን ነው እሱ? ገና ስመጣ ጀምሮ ፊቱ የሚዘፈስፍብኝ እኮ ይኸውልሽ ወይ እኔን
ወይ እነሱን ትመርጣለህ አለ። ቆይ መጀመሪያ ተረጋጊ ብለህ መጀመሪያ ቆይ ላስረዳሽ። መረጋጋት አይደለም ላስረዳሽ። ስጨርስ ደውልልኝ የኔ ማንነት ማን እንደሆነች ፍለይ ማን ምን አይነት ፍቅረኛ እንዲያስክ ደግሞ አሳያቸው። እሺ ደውልልኝ። ቆይ ፍለይ አንቺ ምን አይነት ጣጣ ነው? አሁን ይሳቅ ደስ አላችሁ? ሜሪ ምን አይነት አንተ ካሜራውን አጥፋው በእናትህ